ሰው እንዴት የቤትን ገበና ታወጣለህ? አወጣለሁ አልዋሽም። አላህ ውሸታም አይወድም። እውነቱን ያየውን የደረሰበት መናገር ነው። ግን አላህ ደግሞ በሰጠኝ ፈተና ላይ እኔ ላይ ያስኩት ነገር ለተሸከምኩት አንዳንዱ ፈጣሪን እንድታማረው ይገፋፋል። አላይ ደርሰ እንደሆነ አላህ ጋር ይንደሃል። ሳባርጉ ታቻ ደርሳል። አላህን እየመሰገንኩ ነው። ተሸከምልኝ ሳትለው ያዘኝ ዘሌ ሳትለው ገና የጊዜ እንዲህ የሚላለ ታራኔ ስቃለሁ። አላህ ዋል ልክ እንደዛ እንደመጀመሪያው በሆነ እስካሁን ራሴን እገል ነበር እላለሁ። ወላሂ ግን አላህ ጌታዬን ማምደና ለበሰቶኛል የሚችልም በቃ ያሚያምብልም። አሁን አልহামዱሊላህ ማንም እንደዚህ የሚለኝ የለም። አሁን ጤነኛ እንደ ልብ ይሮጣለሁ። በቃ አልহামዱሊላህ ተኛለሁ በላለሁ። አልጋ ላይ ተኝቼ ማይተውኛ አቁም። አላህ ወከብር ምስጋና ይገባው። ሐኪሜም ዶክተሬም አላህ ነው። ከነሱን ስለያስኩ ነው አላህ ይናከላመት ያኖረኝ። በጣም ሲያስቸግር ሰው እንደዚህ በጣም እንትን ሲለ ምንም ከባባድ ውሳኔ ወሰንከው ውሳኔ የለም ትዝ ይለኛል ማለት ነው። እሺ አንዴ የደበኩ ነገር ቢኖረኝ ማለት ነው በፊት ድሮ ነው መድረስ በነበረበት ጊዜ ማለት ነው እግሬ በጣም እንትን አለና ግሪስ ቀባ ነበር ውጭ ላይ ግሪስ የመኪና ግሪስ ያንን ንጹህ ግሪስ ተቀብቼ አባቴ ፀሐይ ላይ ያስመታኝ ነበር። በቃ ለዝምቡም ለምኑም እያለ እንትን ነበር ፀሐይ ላይ ሆነ እያለኝ ግሪስ ተቀብሼ ኖር ነበር። እና ያዛኔ አንድ ግሪስ ይጠቅማል ግሪሱ በቃ ያደርቀዋል ያለሰልሰዋል ብሎኝ ማለት ነው። ያንን ተቀብቼ ፀሐይ ላይ ቁጭል ነበር። ከዛ አንድ ሰው ለምን በትምህርት ቤት አይዋጣለትም እና ወደ ቦሩ ለምን ይሄ ልጅ አይሄድም እና ቶሎ እንደው እንትን ቢልለት ምናምን ተባለና እርዳታ ተሰበሰበ። እኔን በእንትን እያዞሩ ማለት ነው። ከዛ ብሩም ተሰባሰበና ቦሩ ሆስፒታል እናቴ እንጀራ እናቴ ያለ ደሴ እሷ ይዛይ ትሄዳለች ቦሩ እና እዛ ደርሼ ስመጣ እግሩ ይሄ ኤሌፋንታሲስ ነው መቆረጥ አለበት ምናምን ሲሉኝ እኮ የኔ እግር ሊቆረጥ ስላቸው አዎ የኔ እግር አይቆረጥም ምናምን ብዬላቸዋለሁ። አሁን ተመልሼ መጣሁ። አሞክሳሲል እየወሰድኩኝ አንድ ሰው በህይወት ያረሰው መስኪዮት አለሚ ወገኖቼ እያልክ የለመንከው ገንዘብ ነው አይደለ ብሎ አለኝ። እርጥባን የጠየቅከው ገንዘብ እስቲ ብር ስጠይ ጫማቃሚ አለኝ። እንግዲህ አላህ ያሳይ ወላሂ መፈጠሬን ጠላሁ። ወገኖቼ ዛሬ ሰላልክም እንዴ አላነጠፍክም እንዴ ዛሬ ብሎ አለኝ። ወላሂ ቢላሂ ሰማይ ቢደረደር ምን ቢሰነጠቅ እቺን እግሬን አላሳይም። አላህ እንደሸፈነኝ እሱ ራሱ እንትን ይለዋል። እርዳታ ማርጉልኝ ብዬ ማልጠይቅም ብዬ